አቤላ ኧረ አንተ ቀስ ኧረ አላየሁትም እባክሽ። ቤት እኮ ሄጄ ነበር። ማዘሯን ስጠይቃት ሱፐር ማርኬት ነው ምናምን አለች። አዎ እባክህ ዛሬ ትንሽ ራሷን አሟት ማዘር ላግዝሽ ብያት እኮ ነው። ማዘሯ ግን የመቼ ነው የታደሉት? በዚህ ጊዜ በዚህ ወቅት አይደለም ለመሸጥ ለመግዛት የሚያፍር ፒፓ እያለ። ኧረ እባክህ ስራ አይደለ እንዴ? በጣም ከባድ ነው። እነ ሚላት ቢመጡስ ግን? እባክህ ተዋቸው። እኔ እየሰሩ እንጂ እየሰረኩ እኮ አይደለም ያሉት። ኧረ ማክስ ነው። ወይኔ ይሁን እንደፈሩ ከቻሉልሽ በፈጣሪ ስም አየሽ ልጅ። ወይኔ ጉዴ። ብቻ እዚህ እየሰራ ባሉነ ምን ነው እንጂ ቢኒ እንዴት ነህ? ደህና ነኝ። እንዴት ነሽ? አለሁ። ባለፈው የቀረለት እኮ ተሸር ፈተና አለ ብሎ ነበር። 4 ቀን ልጅ? አዎ ያሁኑ ሰኞ። አሁን ሰኞ? አዎ። በእናትሽ የጻፋችሁት ካለ ደብተራው እሺ። እንዴ ሙሉ ከሰጠሽኝ አንቺ በምን ልታጠኝ ነው? በቃ ነገ ቅዳሜ ስለሆነ ከዛ ሰጠና አትገለብጣ። እሺ። ቲቶር ስላለኝ መሄድ አለብኝ። ቲጂ ነው? አዎ። እሺ አመሰግናለሁ። እሺ ነገ እዚህ እንገናኝ። ነገ እንኳን አልችልም። እሺ ከነገ ወዲያ ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ወይኔ እንዴት እንደሞቀኝ ክላስ ውስጥ በጣም ነበር የሚሞቀው። ባለፈው በተናገርኩት ነገር ግን በጣም ጸጽቶኛል። ሳልወደው አልቀርም። ማን ያኔ ማለትዳ አንቺ ካልጠፋሰስ ስንቶጃለሽ እንዴ? ቁርስ በልተህ እኮ እራት የማይደግም ሰው ነው። ከዚህ በኋላ እንደዚህ እንድትይው አልፈልግም። አሁን የት ነው ያለው? መቼ መጽሐፉን ገልጾ ያነበበ ይሆናል። ቢኒያም አንዴ ላናግርህ። ምን እንደባለፈው ልትሰድቢ ነው? ጸጽቶኝ ይቅርታ ልጠይቅ ነው። ከልብሽ ነው? አዎ ይቅርታ አድርግልኝ። እሺ አድርጌልሻለሁ። ጓደኛ አለህ? የለኝም። ደሃን ማን ይፈልገዋል ብለሽ ነው? ነታውቅ ቢኒያም እባላለሁ። ማለት ማሂ ብለህ ብጠራኝ ደስ ይለኛል። እሺ